በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድና የተወደዳችሁ የክርስቶስ ቤተሰቦች እንደምንሰነበታችሁ፣ እነሆ በማህበራችን ማህበር አቡነ ገብረ መንፈስ ቅዱስ በኪነ ጥበብ ክፍል ተዘጋጅቶ የሚቀርብልን ሳምንታዊ ፕሮግራማችን ነው። እነሆ አርሴማን ጥሩልኝ ምዕራፍ 3 አዘጋጅ እህታችን ወለተ ሕይወት፣ ማቀርብላችሁ እህታቸው ወለተ ጻድቃን ነኝ። አብራችሁ ቆዩ። አርሴማን ጥሩልኝ። ይስሐቅ መራመድ አልቻለም። አመስግኖ ሳይጨርስ ሸባ ሆነ። በጣም ነበር የደነገጠው። ምነው ቅድስት አርሴማ እኔ ታድነኛለች ትደርስልኛለች እያልኩኝ ሳወራ የባሳ ኮላጅትሽ ታስቀሪኝ በለጋ እድሜ የአልጋ ቁረኛ እንደሆን ትፈርጅብኝ፣ ከጓደኞቹ በታችን እንደሆን ታድርጊኝ። ምነው እናቴ ምን በደልኩሽ ብሎ ስቅስቅ ብሎ ያለቅሳል። በጣም ከባድ ሆነብን። እኛ በልጃችን አይን ማጣት አዝነን ገና ሳንጽናና ይሄ ጉድ ጨመርብን። ደግሞ እኮ አላማረርንም ነበር፣ ሁሉንም በጸጋ ተቀበልን እያለ የባስ ስቃይ። ምን ነው ኪዳነ ምሕረት ልመናዬን ሳትሰሚኝ ምን ነው ባሪያሽን የሳቅሽ ዘነጋሽ? አይ እድሌ፣ አይ እድለ ብስነቴ፣ ወይኔ ልጄ እኔ ያለሁልሽ ምን ነው ኪዳነ ምሕረት እናቴ እያልኩኝ አለቀስኩኝ። አባቱ አንጀት ብሶታል። አይ አባባ ተክለ ሃይማኖት እርሱን ተስፋ አድርጌ ነበር እኮ። ሽባ ተርትረሃል፣ እውራ በርተሃል፣ ደንቆራ አስምተሃል። ታዲያ ለምን ይሁን የሳቄን ተውኩ አባቴ? ምን ነው ይሄን እድሜ የሰጠኸኝ ጉድ ልታሳየኝ ነው እንዴ? እንዳማረር ፈልገህ ነው እንዴ አለ። ለረጅም ጊዜ ካለቀስን በኋላ ተነስተን ወደ ሐኪም ቤት አመራን። መኪና ውስጥ ለቅሶ ብቻ ነው የሚሰማው። የመሬት ቃላቶች፣ ተስፋ የመቁረጥ ምልክቶች አልፎ አልፎ ይስተዋላሉ። ሐኪም ቤት ስገባ በዊልቸር እየተገፋ ነበር። ሐኪሞች በጣም ደነገጡ። ወዲያውኑ ድንገተኛ ክፍል አስገብተው ምርመራ ማድረግ ጀመሩ። የሚያስደንቀውና የሚያስገርመው ደግሞ ምንም አይነት የበሽታ ምልክት አለመታየቱ ነው። ትንሽ ግራ ያጋባል። ሰው እንዴት ምንም ሳይሆን ሳያነክስ በአንድ ጊዜ መቆም ያቅተዋል? ሐኪሞቹ ትንሽ ከተወያዩ በኋላ ለተወሰኑ ጊዜ እዚህ መቆየት እንዳለበት ነገሩን። አልጋ ክፍል ተሰጥቶን አባቱ አንዳንድ ነገሮችን ሊገዛ ወጣ። ከደቂቃ በኋላ ሲመለስ ያየውን ነገር አምኖ መቀበል አልቻለም። እኔ መሬት ላይ ተዘረርኩኝ። ምንድነው ነገሩ? ምን ተፈጥሮ ነው? ሰብለዬ ምን ሆንሽብኝ? ወይኔ ሳቄ ምን ሆነ ነው እናት? ኧረ አባዬ እኔ አላቅም። መቼ አይኔ አይን አያታለሁ ብለህ ነው? ባይስ በየትኛው እግር ሄጅ ነው የማረሳት? ሼባ እኮ ነኝ። እማዬ እባክሽ ተነሽ፣ ምን ሆንሽብኝ ነው ብሎ ማልቀስ ጀመረ። በጩኸት አቀለጠው። አባቱም ዶክተር፣ ኧረ ዶክተር ድረስልኝ፣ ኧረ ድረስልኝ እያለ ሆስፒታልን ለቅሶ ቤት አስመሰሉት። ወዲያውኑ ዶክተሮች ሞጥና አንስቶኝ ወደ ምርመራ ክፍል ወሰዱኝ። ምን አይነት ፈተና ነው የገጠመኝ? አምላኬ እባክህ የእየውን ትዕግስት ስጠኝ፣ እባክህ አምላኬ እያለ ያለቅሳል። ዶክተር ወደ ቢሮ እንዲመጣ ይነግረዋል። ዶክተር ባለቤት እንዴት ናት? ምን ሆነ ነው? ምንድነው የነካት? እያለ በጥያቄ ማጣደፉን ቀጠለ። ባለቤት አሁን ላይ ደህና ናት። ምናልባት የልጃችሁ ሁኔታና ሌሎች ነገሮች ስለተደራረበባትና ደሟ ዝቅ ብሎ ነው ራሷን የሳተችው እና አሁንስ ደህና ናት? እሷን ማየት እችላለሁ አለ። ተረጋጋ፣ አሁን ደህና ናት፣ ግን ሌላ አሳሳቢ ጉዳይ አለ። ስለ ልጃችሁ ነው። ስለ ልጃችን ነው ዶክተር? ስለ ልጃችን ነው ንገረኝ። ስለ ልጃችን ከሆነ ንገረኝ። አይ አይደለም፣ ስለ ባለቤት ሰብለ ነው።
ምነው ዶክተር የተፈጠረ ችግር አለ እንዴ? እርግጠኛ ነህ ባለቤቴ ነግታለች? ዶክተር እባክህ አታስጨንቀኝ፣ ምን እንደሆነች ንገረኝ። አዎ ነግታለች። ሄደህ ታያታለህ። ዋናው ችግር ግን ባደረግንላት ሙሉ ምርመራ መሰረት ባለቤት ሁለቱም ኩላሊቶቿ ስራ ቆመዋል እና የግድ ከሀገር ወጥታ የኩላሊት ነቅለ ማድረግ አለባት። ካልሆነ ግን በህይወት የመቆየት እድሏ በጣም አነስተኛ ነው። ደግሞ አይዞ እግዚአብሔር አለ፣ ከእግዚአብሔር ጋራ የአቅማችንን እንሞክራለን አለው። መርዶ እየሰማ ነው የሚመስለው። በቆመበት ጭንቅላቱን ይዞ ሲቆም አቶ አብርሃም ደህና ነህ አለው። አይ ትንሽ እየዞረብኝ ነው አለ። ቆይ ትንሽ አረፍ በል ብሎ ውሃ ሰጠው። ምን አይነት ስቃይ ውስጥ ነው የገባሁት? ምን ነው ቅድስት አርሴማ በዚህ ከባድ ጊዜ ከአጠገብ የተለየሽ? ምድር ጨለመችብኝ። እናቴ እስኪ ደግፍኝ። ህዝብ ሁሉ የተደገፋትን አርሴማ አላሳፈረችውም ብሎ ያወራልኝ። እስኪ እናቴ ተአምር ስሪና ዝናሽ በዓለም ይሰማ እያለ ማልቀስ የዘወትር ልማድ አድርጎታል። ዛሬ መስከረም 28 ነው። ባለቤቱ እስከ ዛሬ በኩላሊት እጥበት ብትቆይም አሁን ኩላሊት ሊቀየርላት ከሀገር ልትወጣ ነው። ልጃቸው ይስሐቅም ለቀዶ ጥገና ከሀገር ሊወጣ ነው። በአጠቃላይ ወደ 10 ሚሊዮን ብር ይጨርሳል። እውነት ለመናገር ብር ኖሮ ሳይሆን ህይወታቸውን ለማትረፍ ሲል ያለውን ሀብት እንዳለ ሸጦ የቀረውን ደግሞ ተበድሮ ነው። ይሁን ሁሉ መስዋዕትነትን እንደ ቀላል ነበር የቆጠረው። ከባዱ ነገር ባለቤቱ የማዳን እድሏ 3% ነው። ልጃቸውን በተመሳሳይ 3% ነው። ሕክምናው ውጤታማ ካልሆነ ደግሞ ወደ ሀገራቸው የሚመለሱት በሬሳ ሳጥን መሆኑ በጣም አሳስቦታል። አባት ሁሉንም በሆዱ ይዞ ሲብሰለሰል ይጨነቃል። በጣም ሆድ ብሶት ሲያለቅስ ማየት ደግሞ በጣም ያማል። ታዲያ በረራው ከቀኑ 10 ሰዓት ስለሆነ ወደ 3 ሰዓት ገደማ ለአሳዳጊው ልበ አርሴማ አደራ ሊል ጉዞ ጀመረ። ከጥቁር አንበሳ እስከ ልበ አርሴማ ድረስ ማልቀሱን አላቆመም። ሁኔታው ያስጨነቃቸው እናት የኔ ልጅ ምን ሆነህ ነው እንዲህ የምትንሰቀሰቀው? አሉት። ወዴት ነው የምትሄደውስ? አለ። አይ እናቴ የማለቅስበት ምክንያትስ ይቅርቦት፣ የምሄደው ግን ወደ ልበ አርሴማ ነው። ለእናቴ ለሰማዕቷ አደራ የምላት ነገር አለ። ይገርማል። በዚህ ጊዜ እንዳንተ አይነት ሰው መገኘቱ አሉ። ምን ማለት ነው? ምን ማለት ነው? ምን ለማለት ፈልገው ነው ማማ? አላቸው ደንገጥ ብሎ። እኔ ወደ ልበ አርሴማ ነኝ። አብረን ወርደን ቁጭ ብለን አጫውታለሁ ነገሩን አሉት። እየሄዱ ልበ አርሴማ ደረሰንና ወርደን ይገርመሃል የኔ ልጅ ይገርመሃል፣ ከ12 ዓመት በፊት ነበር ይህ ነገር የሆነው። ለብዙ ጊዜ ልጅ አልነበረንም እና ባለቤቴና እኔ ሁል ጊዜ እንዳማረርን ነበር። ታዲያ ለቅድስት አርሴማ ስለተስለን ቆንጆ ሴት ልጅ ወለድን። ይገርመሃል፣ አቤት ውበት፣ አቤት ቅላት፣ ስውት ነበር ያለው። በወለድኩኝ በሳምንቱ ባለቤት ሞተብኝ።
በጣም አለቀስኩኝ። እግዚአብሔርን ሳይቀር ተሳድቤ ነበር። እግዚአብሔር ግን በልጄና በቅድስት አርሴማ ያጽናናኝ ነበር። ዓመታት በዓመታት ላይ እየተደራረቡ ልጄ 19 ዓመት ሞላት። በትምህርቷ በጣም ጎበዝ፣ የእግዚአብሔርን ትእዛዝም የምትጠብቅ አስተዋይ ነበረች። ከሆነ ጊዜ በኋላ ለረጅም ጊዜ በተከታታይ ይነስራት ጀመር። እናቴ ትጨነቃለች ብላ ስለምታስብ አንድ ቀን እንኳን አላነገረችኝም። መስከረም 27 ቀን ነበር። ልጄ ከእንቅልፏ አልነቃችም። ምን ሆነሽ ነው ስላት መልስ አልሰጠችኝም። ጠጋ ብዬ ሳይ አንሶላው በደም ተሟልቷል። በጣም ደንግጬ ቤቱን በጩኸት አቀለጥኩት። ጎረቤትንም በአንድ ጊዜ ተሰበሰበ። ምን ነው አሳልፊን፣ ምን ሆነሽ ነው ሲሉኝ እኔም ደርቄያለሁ። ጸበሉም ደፋፍተውብኝ ስነቃ ልጄ ሆስፒታል እንደወሰዳት ነገሩኝ። ወዲያውኑ በርሬ ወደ ሆስፒታል ሲሄድ ሰው ያለቅሳል። ወይኔ ወይኔ ልጄ፣ አንድ ፍሬ ልጄ ምን አደረጋችሁብኝ ብዬ ስጨው ጋሽ ግርማ ደህና ናት፣ አይዞሽ ተረጋጊ እንጂ የምን ማማራር ነው ብሎ ተቆጥብኝ። ሲናገሩ በደስታ ያለቅሳሉ። እሺ ከዛ ሳልካቸው ወዲያውኑ ሐኪሙ ጠራንና ቢሮ አስገብቶን ሲቀመጥ ልጄ እንዴት ናት አልኩኝ እያለቀስኩ። ደህና ናት፣ ነቅታለች፣ ተረጋጉ አለን። ይኸውላችሁ በደንብ አድምጡኝ፣ ልጃችሁ የደም ካንሰር አለባት። የሚያሳዝነው ደግሞ በጣም ስለዘገያችሁ የመትረፍ እድሏ የላትም። ቢበዛ 1 ሳምንት ነው በህይወት የምትቆየው አለን። ድንቅ አድርጎልኛል የሰራዊት ጌታ፣ አልረሳኝም አምላክ አነሳኝ ከትቢያ። ድንቅ